ቅዳሜ የሻይ ሰዓቷ ይሄው ሰዓቱ ደረስኩ አለች። የጸጊ ሻይ ፈላ ማን ይጠጣ ይሆን? ጸጊ አንጋፋው ኮሜዲያን መጥቷል ዛሬ። አንጋፋ ለመባል በቅተሃል ደርዬ። እንኳን ደስ ያለ ትልቅ ነገር። እንኳን ደስ ያለ። በሻይ ቡናም ቢኖር አንጋፋ ቡና በሻይ አንጋፋ ጸጊ አንጋፋ እኔ በሻይ ኮን እኔ አንጋፋ ደሬ ቡና ግን ለአንጋፋ ቡና ነው። ቡና ይዞ ነው። እንዴት ናችሁ? ደህና ናችሁ ሆይ እናንተ? ሰላም ያምለው ማለት ነው። ደሬ እንኳን በሰላም መጣ። በጣም ደስ ብሎናል። እኔስ ከኔ አትበልጡ። በጣም ደስ ያለኝ እናንተ አጠገብ መቀመጤ። ጣቢያው ለዚህ ፕሮግራም ለዚህ ሰዓት አቅዶና አስቦ እዚህ ጋር ቁጭ እንድላረገኝ በጣም ምስጋና አለኝ። እጃችሁ ከምን ከሻይ ቡና ነበር የተባለ እኔ ግን ደሬ ዛሬ ምን ጠይቀው ሰው የሚጠይቀን ነው እኮ አንላቀቅም እንዴ ታዲያ በኋላ ነው የሚቀዳው። አሁን ልቅዳው። እሺ ደሬ አሁን ተጠንቀቂ ብዬሽ ነበር። ኮከቡን እንዳታስገቢ ብለው ኮከቡን ብለው እንግዲህ አንቺና ፈላሹ እኔ ነኝ ያፈላሁት። አላመንከኝም? ቀላል ነው ብዬ ነው። እንዴት ልጄ የሚያፈላው ሻይባ አንድ በቃ እድሜ እየሄደ ነው። ዮናስም አንድ ለኔ አንድ ጎሽ ደሬ አመሰግናለሁ። አንድ አኩያነ ይመስለኛል። ገዛ ስባው ዮናስ እኮ አዲስ አበባን በ5 ዓመት ይበልጣት። ረበስባች አውቄ ነው። ጸጊ ዛሬ ደስ አለሽ? አዋላውን ሰነበታሽ። እውነት ነን እኮ ነው። አንዳንድ ሰፈር ይሄድና የሰፈሩ ሰዎች ራሱ አያውቁትም ስለ ታሪኩ ስለዛ አካባቢ። እሱ በደንብ ነው በቃ ፕሮግራሙ ላይ ያገኛል። አዎ ደሬን ለሁለተኛ ጊዜ ይመስለኛል ዛሬ በቃለ መጠይቅ ለኔ ማለት ነው። በቃለ መጠይቅ ይሄ ትምህርት በሬዲዮ ለገዳዴ ሬዲዮ ጣቢያ እሱን ስንሰራ ትዝታውን ያኔ ደሬ እንግዳችን ነበር። በነገራችን ላይ ለገዳዴ ሬዲዮ ጣቢያ እንደሰራ ተጋርሻል። ትምህርት በሬዲዮ ላይ የተናችሁ ተማሪዎች ሲባል እናስ ጋቢሪ መስከመምር ምንለው አንዱ የእውነት እሺ ተማሪዎች ተቀመጡ ሲል ቅምጥ ለሬዲዮ እንደዛ ነው። ለሬዲዮ ከነ ታገል ሰይፉ ጋር ማለት ነው አይደል? ታገል ነፍሱን ይማረው እስጢፋኖስ ጸጋይ የሚባል ገጣሚ ነበርና ሀብቴ ራሱ ሰይፉ ፋንታውን ድሮ ማለት ነው። ድሮ እናንተ ነው። አሁን በቅርብ ነው እንዴ? ሰራዊት ፍቅሬ ሰራዊት በጣም እነ ቴዎድሮስ በጣም ብዙ ቅዳሜና እሑድ መዝናኛ ሲሰሩ ነው እነዚህ እነ ሰራዊት የመጡት። ትምህርቱ ላይ ነን እኛ። ቅዳሜን ከኛ ጋርና እሑድን ለአንድ አፍታ አሪፍ ፕሮግራም ነበር የሰራውና ለሁለተኛ ጊዜ ነው የተገናኘነው። ያስበው ብዙ ጊዜ ራሴ ደለኛ ነኝ። 2000 ጊዜ 3 እንደፍናለን ደርዬ አጨብጭቡልኝ። እንደፍናለን ደሬ ከኔ ጋር እንኳን ብዙ ጊዜ ሬዲዮ አብረን እንገባለን። የምር ሲሪየስ በጣም ጎበዝ ማደንቃት መወዳት ደርዝ ያላት ጎበዝ ከሴቶች በጣም ማደንቃት ደሬ ይሄንን ካንተ መስማት በጣም ደስ ይላል። ደረጃ ኃይሌ በሻይ ሰዓት እንድንጋብዘው ምክንያት ያደረገን ፊልም አዲስ ፊልም ሰራ። በአይነቱ ለየት ያለ አስፈሪ ፊልም ይመስላል። ደሬን ግን በአስፈሪ ፊልም ማየት ትንሽ ይከብዳል ማለት ይከብዳል አይደል? ግን አልከበደንም እኛ ስንሰራው። ተመልካቹ ጋር ደግሞ ሲደርስ ምን ሊሆን እንደሚችል ከወዲሁ አውቀዋለሁ። ሁሌ በኮሜዲ የሚጠብቅሽን ደግሞ በሌላ መንገድ ስትመጭበት አንድ ለተመልካቹም ቫራይቲ ነው፣ አንቺንም ራስሽን ትፈትሽበታለሽ። እና አዘጋጅተው ይሄንን እንስራ ምናምን ብለው ሲሉኝ እስኪ ራሴን ልፈትሽ ብዬ ነው። ነገርየው ይከብዳል፣ ግን በጣም ጥሩ ተደርጎ የተሰራ ፊልም ነው። የዛ አባል በመሆኔ በጣም ደስተኛ ነኝ። እንግዱ ይባላል ርዕሱ። እንግዱ ይባላል ፊልም ነው ማለት ነው። ለየት ያለ ነው ተብሏል። በተለይ አንድ ልጅ አለ በጣም 7 ገጸ ባህሪ እኔ በታሪኬም አይቼም አላውቅም። አንድ ሰው 7 ገጸ ባህሪና በፍጹም ለተለየው አትችልም። 7 ገጸ ባህሪ
አለ እና ፊልሙን ገብተህ ስታየው የቱ ጋር ምን እንደሆነ ሁሉ አታውቅም። ግን 7 ገጸ ባህሪን ተላብሶ መስራት ማለት በራሱ ወጣት ልጅ ነው። ጌዲ አሪፍ ስራ ሰርቷል። ወደፊት ብዙ ነገር ከሱ ጠብቃለሁ። ተመልካችም ከሱ ይጠብቃል። ዳይሬክተር ሳዳም ንጌሶ ነው። ጌዲ ደግሞ መሪ ተዋናዩ ነው። አሁን የ7 ገጸ ባህሪ ያልኳችሁ ሰለሞን ሙያ ያለበት ኤደን ገነት እነ ብጽ ብዙ ልጆች የተሳተፉበት ነው። ያው እኔም አለሁበት። ዛሬ በብዙ ጭብጨባ የተሞላ የሻይ ሰዓት ነው። በጣም እንኳን ደስ ያለህ። ሁሉም ወጣቶች ናቸው። እኔ ምን ደስ ይለኛል መሰለ በዚህ አንጋፋነት እድሜ ከወጣቶች ጋር መስራት እንደገና የጎመራው ያህል እንደገና ወጣት የሆንኩ ያህል ይሰማኛል። ወጣቶቹ የሚለፉት የሚወጡት የሚወርዱት ዘመኑን ቴክኖሎጂውን ተንተርሰው የሚያሳዩን ነገር ይሄ እንዴት ሊሆን ይችላል ብለህ ስታነበው ተቀርጦ ተሰርቶ ስታዩ ደግሞ ወረቀቱ ላይ በቅንፍ ውስጥ ይሄ እንደዚህ ሆኖ በዚህ ተገልብጦ እንደዚህ ከሰማይ ምናምን ይላል። እንዴት እንደሚያደርገው ዳይሬክተሩ ወይ ኤዲተሩ ካሜራማኑ እንዴት እንደሚያደርገው ግራ ይገባል። ግን የዚህ ዘመን ወጣቶች በቴክኖሎጂው በጣም የበለጸጉ ናቸውና ብዙ ነገር እያየን ነውና የዚህ ዘመን ተሳታፊ በመሆኔ እኔ በጣም እድለኛ ነኝ። ገና እኔ ሱፐርማንን ሁሉም ሰራ ይመስለኛል። ሱፐርማን ወጣ እንደዚህ ነው። እንደዚህ ላይ ትንሽ እንቆይ ሻዩ ላይ አንቺ ነሽ የምትቀርብ ያዥው ሻይ እንጂ እንደዛ መሰራው ሁሉ ይመስለኛል። ልትበር አዎ እንደዛ መሰራው ይመስለኛል። ወደፊት ወጣቶቹ ጋር ቴክኖሎጂ ከነሱ ጋር በዘመኑ ወጣቶች ሞራል በፊልም ኢንዱስትሪ በሁሉም ነገር ላይ ላሉ ክብር ይገባቸዋል። አይ በጣም ጎበዝ ልጆች ነው። ፊልሙን ስትሰሩትም እንግዲህ አስቸጋሪ ነገሮች አሉት ይመስለኛል። ብዙ ኤደን ገነት የ5 ወር እርጉዝ ነበረች። አታስታውቅም ግን እንዴት ነበር እስቲ ስትሰሩት የነበረው ነገር? ያልቅስል የነገረችን አረ በየመሃሉ 5 ትላለች። እኛ ደግሞ 5 ሰዓት ሆነ እንዴት ትጾማለች? 5 ሰዓት ሆነ እንብላ ነው የምትለው ምናምን። በኋላ ሊያልቅስል ነው እኮ የነገረችን። እኮ ነፍሰ ጦር እኮ ነኝ አለ። ሊያልቅስል ግን ጀግና ናት። ምንም አታስታውቅም። ምንም እኮ ቤት በኩል ነው ያስሽው አልኳት። ሁሉ የዞር ሁሉ ነው ያዩት። የሆነት 5 ወር ሆና ነው የሰራችው። እነ ሰለሞን ሙሄ የኔ ታዛዥ የኔ አክባሪ ዝቅ ያለ ጎበዝ የሁሉም ታዛዥ ባለበት በጣም ነው ማመሰግነኝ። ሰለሞን በጣም አሪፍ ሰው፣ በጣም ለሙያው የተሰጠ። ፊልሙ ላይ የተወኑት ልጆች እንዳልከው አንድ ሰው 7 ካራክተር እንዳልነው ውስጣችን ያለውን ባህሪያችንን ወደ ካራክተር አውጥቶ የተጫወተው ጌዲዮን ነው እና የሱ የትወና ብቃት ራሱ ይገርማል። እና እንደዚህ አይነት ፊልም አለ አንድ ሰው ይሄንን ሁሉ ካራክተር እኔ አይቻለቅም። አንደኛ አይቻለቅም፣ ሁለተኛ እሱ ነው የሚሰራው ሲባል ስቅ ያለ በሆዴ ያው እንግዲህ ከ7ቱ ካራክተር አንዱ ነኝ ማለት ነው። እኔ በሆዴ ስቅ ያለው አሁን ይሄ ልሰራው ነው ብያለሁ። አንደኛው ካራክተር ስቋል ከ7ቱ ግን ሰርቶ አሳየኝ። ይህ ማለት በእውነት የሚገባው እና ገና ፊልሙ ሲወጣ ሲታይ የዛን ጊዜ ብዙ ፊልሞች ሊሰራ እንደሚችል የትኛውንም አድርገህ ልታሰራው እንደምትችል ማሳያ ነውና በዚህ አጋጣሚ እንደው ይሰራው ይሆን እንደው ምን ላግዘው እችላለሁ እያልኩ የነበርኩት ልጅ ጭራሽ እጄን ባፍ ያስጫነኝ። እዛ ላይ ያንተ ካራክተር ምን ነበር? መርማሪ ነኝ። በቃ ምን ብታዩት ነው የሚሻለው። እኔ ራሴ 7 ሳሎን ቀራለሁ። እንግዲህ አሁን በኮሜዲ ይዘው ግን ነው የሚታወቀው። እዛ ጋር ደግሞ ሲሪየስ መርማሪ ደግሞ ደረጀን ሆነ አስብ እና ያንን ለመስራት ደግሞ ደረጀ የኮሜዲው ደረጀ ወልቆ እዛ ጋር ተቀምጧል። ተንጠልጥሏል። ኮሜዲው ተንጠልጥሏል። እዛ ጋር ተንጠልጥሏል። ከዛ እነሱም ጋር ስንሰራ ካሜራውም ምንም አጃቢው ምናምን ያለበት ላይ በፍጹም ደረጀ ረስቶታል። ለመሳቅም የሚዘጋጅ የለም የለም። ሌላ ጊዜ እኮ አንድ ጊዜም የሆነ ነገር ምሰሰሪ ይሄ እጅሽ ራሱ ያስቃል ስታወሪ። እንደዚህ ምናምን ስትይ ፊት እኔ ሳይ እንደዚህ ምናምን ስትይ ሁሉ ይሄ እጅ ራሱ ለመሳቅ የሚያነሳሱ ነገሮች አሉ። እዚህ ጋር ግን የለም። ብታረጊው ምን ብትይው ዘውጉ የጉዳዩ ይዞ ስለሚመጣ እዚህ ጋር ደረጀን አታስተውል ተንጠልጥሏል። አሪፍ ነው። ዋው በዚህ አጋጣሚ እንግዲህ ያው እንግዱ የፊታችን ሰኞ ነው የሚመረቀው የዚህን ፊልም መግቢያ በዚህ አጋጣሚ እዚህ ላሉ ሰዎች ያው ደሬ ጋብዟቸዋል። ይሄንን ፊልም ይዩትና ተናገር ተጋብዛቸዋል።
ደሬ ስንት ደሬ ነው ያለው ውስጥ? እስቲ ስንት ካራክተሮች አሉ? እንደ ጊዲዮን 7 ደረጀ ኮሜዲያኑ አለ፣ ደረጀ ሩሩህ አለ፣ ደረጀ ሳቄታው አለ፣ ደረጀ አስተዋይው አለ፣ ደረጀ ምንም ነገር የማይባግረው አለ፣ ደረጀ ደራሲው አለ። የሚናደደው ደረጀ ሲለም ለምን እንደምናደደው እስኪ ነገ የሚባለው ነገር እያለ ለምን ትናደጃለሽ? በእርግጥ ሰው ሆኖ የማይናደድ የለም። የሸበትኩ ግን በዛ አይደለም። በዘር ነው ወንዳቴ በጣም በቃ ጥቁር ፀጉር አያውቅም። በቃ ሲወለድ ትንሽ አጋን ካልሽኝ ማለት ነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ግን ደሬ ሰዎች አሁን አንተን ሲያዩ በቃ ቀልድ ነው ትዝ የሚላቸው፣ ይስቃሉ። ቁም ነገር እንኳን እያወራህ ቁም ነገር እያወራህ አይደል? አትቸገርም በዚህ? ይሄ ትንሽ ይቸግራል። ይሄ ትንሽ ይቸግራል። አሁን አትናደድም ላላችሁ ላይ ሰው ሆኖ የማይናደድ የለም ብያለሁ። እኔ አሁን ለምሳሌ ማንበብ ፈልጋለሁ፣ መጽሐፎች አነባለሁ ምናምን እና ወይ መናፈሻ ያለው ካፌ እንትኑ ሆቴል ሊሆን ይችላል ምናምን ሊሆን ይችላል። በቃ ተመስጠት አነባል ደሬ አንዴ እስቲ በኋላ ታነባለህ እሱ ምናምን ነገር ሲል አሁን ይሄ ያናድዳል። ከምግብ ላይ ቢያቋርጦሽ እየበላ ወቅት ባያለሽ መጽሐፍንም ያህል ነገር ተመስጠሽ ከመጽሐፉ ደራሲ ጋር የሆነ ቦታ ሄደሽ ሲያናጥብሽ ያናድዳል እኮ። ያንን የለበሩት ደሬ ነው በቃ የሚፈልጉት። እንደገዛ አንዴ እያነበብኩ ነው ብትይ ተወሱን በኋላ ይደርሳል የት ይሄዳል ምናምን ነገር ይሄ ትንሽ ያናድዳል። ግን ምን ታደርጊያለሽ? በድግ ታደርጊና እንትኑን አርቦን እዚህ ታስገቢና ጥፍ አድርገሽ ትይና ሌላ መናፈሻ ሄደሽ ትቀጥያለሽ። ክፉ መጥፎ ምን አናገረሽ? አየሽ? ይሄን ያልኩት አትናደጂ። የሚያናድድ ግን አለ ሰው ሆኖ ብያለሁ። አሁን እኔ ሳነብ ይሄንን ፕሮግራም የሚከታተሉ ሰዎች አታናግሩኝ ሳነብ አጥቡት። እኔ እንኳን ቢል እንኳን ሳነብ አታናግሩኝ። ብዙ ብር ሊሆን ይችላል። እኔ ከራሴ ጋር እኮ ሌላኛው ደረጃ እኮ እየተነጋገረ ደረጃ ትከፍላለህ አትከፍልም የሚለው እኮ ለከፋው ደረጃ ሊሆን ይችላል አይደል? ስለዚህ አታናግሩ። ከሚያነብ ደግሞ አሁን እኮ ቅድም እንዳለው አንጋፋ ሆነሃል። ደግሞ አሁን በዚህ በጥበብ ስራ ውስጥ አንጋፋ ስትሆን ብዙ ጊዜ ለምን እንደምትታጨው ለሽምግልና አይተኮና ሽምግልና ስለ ሽምግልና እናወራው። እሑድ አለኝ ያሁን እሑድ ነገ። እሺ የዛኛው እሑድ ክፍት ነኝ ካላችሁ እንትን በሉ። ክፍት ነኝ፣ የሚቀጥለው እሑድ ክፍት ነኝ ካላችሁ አንተማ ቡክድ ነህ። ብዙ እሑዶች ቡክድ ነህ። እሑድ ብዙ አይመቸኝም። ሽምግልና በመላክ ብዙ እንትና ይፈቅዱልሃል። ግን ብዙ ጊዜ እንዴት ነው? እኔ ተከልክዬ አላውቅም። እኔ እንደውም ብዙ ቦታ ሄጄ ታናሿም አለች ሁሉ ከመውደዳቸው የተነሳ እኔ ከመውደዳቸው ታናሿስ እሰዱ ይላል። ይሄ መታጨት ነው፣ መታደል እንዴ መታደል ነው እኮ ነው የምልህ። አይተህ ከሆነ አንጋፋ በቃ የጥበብ ሰዎች ሽማግሌ ሆኑ። ደሬ ግን በተቃራኒው በሴት ወገን ተቀምጠህ ታውቃለህ? በቤተሰብ ማለት ነው። ሁለቴ ብቻ ደረሰን። በብዛት በወንድ ወገን ነው። ያለ ምን ሄዶ በወንድ ወገን ነው። ሁለቴ በሴት ወገን ነው። እንዴ ተቀምጬ አውቃለሁ። እሺ በቃ ምን ትጠይቃቸዋለህ? ገና ፊት ለፊት ሲያዩ ምን ልጃችሁ ለልጃችሁ ብለው ነው የሚሉት። ሳይንስ ያመጣቸው አንድ ጊዜ እንደውም ትዝ የሚለኝ እኔ መኮንን ላከ፣ ካሳሁን ፍሳ ማንዴላ፣ ኪዳኔ ምስጋናዊ ብሔራዊ ቲያትር እንትን ማዘጋጃ ምናምን ሆነን ሄደን ከፊት ለፊታቸው ቆም ሽማግሌዎቹን
ካሁን ይጠይቁናል ምንድነው ይሉና ብለን ስንል እንደዚህ ይሄ በዳር ያለው አንተ ፊልም ላይ ነው አይደለም ማቀው ይባባላል ያ ወፍራሙ ይሄ ምግብ በሚባል ወፍራሙ ይሄ ዳር ያለው ጓደኛው የሞተበት ምናምን ራና ጉሩን ስንላችሁ ይሄ ዳር ያለው እንኳን ምናምን ረሱን በቃ 30 ደቂቃ ዝም ብለን ቆመን ረሱን ይነጋገሩባቸዋል በቃ እንትን እኮ ፊልም ይሰራው ነው ይሄ እኮ በቅርብ ሰኞ ነው መሰለኝ የሚመረቀው ምናምን ይባባላል አረ ሰኞ ያለው ማን ነው በመከራ ነው ያናገሩ ምንድነው አሉን አይ እንደዚህ መተን ነው ድሮ እኮ ነው የፈቀድነው እናንተ መጣችሁን ቢልልን አሉ ድሮ እኮ ነው የፈቀድነው ለዛናሻ አሁን ደረሽ ሽምግልና እኮ ሌላ ታሪክ ውስጥ የሰርግ የሚመስል ነው በቃ ኖ አሁን መዘመኑ ደስ ብሎኛል ጠዋት ትጠይቃለህ ምሳ ሰዓት ላይ ይመጣል ቀለበት ያደርጋል እዛው ሰርግ ግልግል ምን የምንጣጣ እንትን ያደርጋል የኛ ጊዜ እኮ ሽምግልና ሶስት እኮ ነው የሚያመላልስ ታዲያስ ምናምን ሶስት ተመላልስ ከዛ ሰርጉ ከዛ መልስ ከዛ ምናምን አሁን እዛው በዛው ውጪ እንደዚህ ብሎ ነው የሚጠብቀው ባላ ሲባል ባልየው እንዲህ ያለ ይመጣ ከመጋረጃው እንዲህ ትላለች እሺ ቀለበት ታዲያስ በዛው ያው ዲዛው ደግሞ ታናሽ ወንድማ ዲጄ ነው ታደሰ ያንተ ሽምግልና ግን እንዴት ነበር ሽምግልና ደብረ ዘይት ደሞጆ መንገድ ዝግ ነበር ዝግ ነበረ እዚህ ከዱከም ዝግ ነበረ ነግረህ አልችልም ጋሻ ያልና ሙላቱ አረጋኝ ወራሽ መለስ በቀለ ታምሩ ብርሃኑ አለማየሁ ታደሰ እነሱ ናቸው የሄዱት ገብተው ሲቆሙ እንዳልኩ ነው አባቱ ብላችሁ ቤት መጣችሁ በቲቪ ምንናቀሽ ነፍሳቸውን ይማሩ አባቱ ተፈቀደ መጡ መልስ ሊነግሩኝ እዛው ደብረ ዘይት ነኝ እኔ መልስ ሊነግሩኝ መጡ ሰርግ በለው እዛው ሆነ እንዴ አይ እዛው ሰርግ በይው እንጂ በቃ እዛው ስንበላ ስንጠጣ ምናምን ሽምግልናው ራሱ ሰርጉ ነው ሰርጉን ታዩ ከዛ በፊት ግን በኢትዮፒካ ሊንክ ሬዲዮ ምናምን ነገር እና ዮናስ አጎስ ምናምን ይጠይቁኛል ደሬ መቼ ነው የምታገባው ደሬ ምናምን ያንተ ማግባት ነው በጉጉት ነበር የሚጠበቀው አንቺ ራስሽ ከሰይፉ ጋር መቼ ረፍት ትሰጠኛል ለምን ከሰይፉ ጋር ምን ትላለች ኧረ ደሬ አገባ አለበለዚያ እናት አግብተው ሊወጡ ነው ምናምን ትላለች ከሰይፉ ጋር ኧረ ደረጀ ያለ ሰው ይደውላል ኧረ እነዚህ ከሰይፉ ጋር ያሙ ነው ምን ወሬ ያለ ተገላገልን እነሱንም ተገላገልኩ ከዛ ደረጀ ያገባ ተብሎ ፌስቡክ ላይ ምናምን ፎቶላም ተባለ ገባውና ኮሜንት መሾፍ ጀመርኩ መጀመሪያው ኮሜንት ደረጀ አልቸኮለም ሞት በሳቅ ሁለተኛው ኮሜንት በእንግዲህ ሽበት ስትነቅሊ ትኖር ያለች ሶስተኛው ኮሜንት አግብቶ ነው ከዘራው ናት ወደ 1000 ምናምን በአንድ ቀን ውስጥ ወደ 1000 ያነበብኩትና በቃ ሰው በማግባት ከመደሰቱ በላይ ደግሞ ያዝናል አነጋጋሪ ያንተ ማግባት አነጋጋሪ ነበር ከዛ በጣም ደግሞ ያሳቃይ ምን ነው ተቃለሽ ለማንህ እንግዲህ እንዲሆን ፈልጊያለሁ ሰርጌ ላይ እንዲገኝ is my role model እኔ ጀግና እድሜ ልኬን አከብራለሁ ለማን እና እሱን እንግዳ ለማድረግ ምናምን አድራሻ አጥቼ እንደው በሬዲዮ ገባው በቃ ለማንንም የምታገኙ ባካችሁ እሁድ ሰርጌ ነው በሉት እና እሁድ ይምጣ ቦታው እንዲ ነው የምታገኙት ብዬ በሬዲዮ ተናግሬያለሁ አለፈ ሰርጉ አልመጣም አላገኘሁትም ምናምን አላገኘሁትም ይስማ አላወኩ ኮር በኋላ ተገናኘ ደወለልኝ ሄድኩኝ ባልደራስ ጋር ነው ለካ ቤቱ እና አለኝ መጣው ተገናኘ ቁጭ አለ ስማ በየሬዲዮ ነው የምታስፈልገኝ ለምን ምናምን ብለህ የምታስፈልገኝ እኔ ነው እንዴ የምታገባው ለምን በጣም ረጅም እድሜ ለምን ረጅም
የኔ ጌታ የኔ ንጉስ እግረ መንገድ ሀብቴንም እናነሳ ጥሩ ይመስለኛል። የኔ ያው ስልክ ላይ ሴቭ ያደረኩት ደረጀን ሀብቴ ነው የሚለው። ብዙ ሰው አይደለ? ብዙ ሰው እንደዛ ነው የሚሆነውና ሀብቴ ትንሽ ነገር ብናነሳ ደስ ይለኛል። አይ ዶንት ኖ ብዙ ብለን ኧረ ልነግርህ አልችልም። መረጋገም ካልሆነ በስተቀር በቃ እሱ ማለት እኮ ወንድም ስጋ ከዚህ የማትነጥለው ማለት ነው፣ የማትወጭቀው ማለት ነው። በነበረን ጊዜ እነ ታገል ብላምን እነ ሰይፉም ነበሩ የዛን ጊዜ ነበረና ያንን ዘመን አንመልሰውም። ያንን ጨዋታ ያንን ጊዜ አትመልሰውም። እና ልክ በአይን መናበብ ሳትነጋገር በአይን የምትናበበው አሪፍ ወንድም ከጓደኛም በላይ ማለት ስጋ ማለት ነው። ለመግለጽ በጣም ይከብዳል። እና ያው የተፈጥሮ ህግና የፈጣሪ ትእዛዝ ስለሆነ ትቀበለዋለህ። ሁሉም እንደዛ ቢሆን ደስ ይለኛል። ያሁኑ ትውልድ አብሮ ይጀምሩና የሉም፣ አብሮ ይጀምሩና የሉም። እኛን የለየን ፈጣሪ ነው። እና ማንም ሰው በዚህ ዘመን ያላችሁ እናንተም አብራችሁ ከጀመራችሁ ሞት ይለያችሁ። ገንዘብ እንዳያታልላችሁ፣ ዝና እንዳያታልላችሁ፣ ጭብጨባ እንዳያታልላችሁ፣ እልቅና እንዳያታልላችሁ። አብራችሁ ስሩ፣ በሞት ተለያዩ። ይሄ ትውልድ ይሄን ሊማር ይገባል። አይ ደሬ በጣም ትልቅ መልእክት ነው ያስተላልፈው በነገራችን ላይ። ምክንያቱም እየለያየን ያለው ይሄ ነው። ይሄ ገና ሳንገባበት አብሮ መስራት ትክክል እንዳልሆነ እያሰብን እንገባበታለን። ትንሿ ነገር ስትፈጠር ትልቅ ትሆንና ብዙ መስራት ስንችል ሲፈርስ እናያለን። በተለያየ ሙያ ውስጥ ይሄ በንግድም ውስጥ ሊሆን ይችላል፣ በጥበብ ውስጥም በጥምረት የምናውቃቸው ሲበተኑ እናያለንና ትልቅ መልእክት ነው ያስተላለፍከው ደርዬ። የሀብቴን ካነሳን ወደ ኋላ ከሄድን ብዙ ነገር ነው የምናነሳው፣ የሚያቆም ነገር የሚሆን አይመስለኝም። ግን ደሬ እዚህ ሙያ ላይ ስንት ዓመት ቆየ? 1979 ነው እንግዲህ እድሜን ልትለኝ ነው አይደለም ደርዬ? በአሁኑ ስንት ዓመት ጀመርክ ልትል ነው? 1979 ነው የጀመርነው። ንጋቱ አከልካይ ሳይወለዱ 1979 ነው የጀመርኩት። እዛ ምኒልክ ትምህርት ቤት በምንማርበት ጊዜ ሰፈር ውስጥ ምናምን ነገር ነው እና በይፋ በደንብ የተቀላቀልኩት ወደዚህ ሙያ ስንገባ 79 ነው። ከዛ 79 ላይ ኢትዮጵያ ቴሌቪዥን ማስታወቂያ ወጣ። እዛ ሀብቴ ታገለን የተቀጠርን። ከ79 ጀምሮ እንግዲህ አለን እዚህ ውስጥ ብዙ ነገር አይተናል። ደስታውን አይተናል፣ ዝናውን አይተናል፣ ገንዘቡን አይተናል፣ ጭብጨባውን አይተናል፣ የሚያሳዝኑ ነገሮችንም አይተናል፣ የሚያስከፉ ነገሮችን አይተናል። እነዚህን ሁሉ አሸንፎ ዛሬ ላይ መድረስ ቀላል ነገር አይደለም። አሁን እንዳውም አብሮኝ ወደ ስቱዲዮ ከመምጣት በፊት ከነበሩ ፕሮዲውሰሮች ጋር ስንጨዋወት ምን አሉ፣ ዓለም ሲኒማ ላይ ብዙ እንትን ላይ አለሁ፣ አንዱ ላይ እንዲህ ብዬ ምናምን አለ። በፊት ማንዴላ ያለበት ማንዴላ የሌለበት፣ ማህደር ያለችበት ማህደር የሌለበት ይባል ነበር። አሁን ደረጃ ያለበት ደረጃ የሌለበት ሊባል ነው። ብዙ ፊልም በመስራትና ምናምን አሉ። ይመስገን ነው። ዓለም ሲኒማን ግድግዳውም እስከ ኋላ ድረስ ሞላዋለሁ። በቃ ያለብሽ የመጀመሪያ እንግዳ ነበራችሁ አንተና ሀብቴና ኃይሌ? ሶስተኛ ነን። ኃይሌ ላፎንቴኖች የመጀመሪያ ሆኑ። ከዛ በሳምንቱ አንድ ዶክተርና የሆነ ሰው ሆነ። ከዛ ሶስተኛ እኔና ሀብቴ ሆነ። አስታውሳለሁ። እኔ ሀብቴ ዳዊት መለሰ፣ ገጣሚ ብሩክ ገብረመድህን ሆነን ሶስተኛ። ያለብኝ የመጀመሪያው ዝግጅት ላይ ኃይሌና ምናምን ነገር እንትኑን አነሱት። በሳምንቱ ዶክተርና የሆነ ሰው ገባና አለብኝ መዝናኛ ተብሎ እንዴት እንደዚህ ምናምን ነገር ተባለ። በሁለተኛው ሳምንት እነ ደረጀ ግቡ አለ አለቃችን። አለብኝ ነፍሱ ይማረው ገባን። ሶስተኛ አነሳ ነው እንደ አስታውሳለሁ መሰለኝ። ደግሞ ደግነቱ ከሆነ ፌስቡክ ላይ ይቆራረጥና ያለብኝ ሾው ላይ ነበሩ እንግዲህ ሲመጣ እናያቸዋለን። ቲክቶክ መጣና ወደ ኋላ እየወሰደን ቲክቶክ እንደዚህ ለበጎ ሲሰራበት ደስ ይላል። ዩቲዩብም ይሄ ማህበራዊ ድረገጽ ለበጎ ነገር ሲሰራ ደስ ይላል። እኔ አሁን ወይኔ በላቸው የሚለው ወይኔ በላቸው አንደኛ ቤትም ይመታልኝ ማታ የጻፍኩት ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ጣናት ሁሉ ምናምን ወይኔ በላቸው
እያሉ ምናምን ነገር ሳይ ቲክቶክ ከዛ ውስጥ አውጥቶ ምናምን ነገር ይሄንን ስራ የሚሰሩ እኔ ራሴ እንዴ አንዳንዴ መቼ የሰራናቸው መቼ ነው የሰራናቸው የት ነው የሰራናቸው ብዬ እስክጠራጠር ድረስ እነዚህን ወደ ኋላ የሚያሳዩን ሰዎች አሪፎች ናቸው። እኔ እኮ የሚገርመኝ እናንተ ቀልድ ያኔ ቀለዳችሁት ቀልድ አሁን በጣም ነው እኮ የማያስቀኝ። ዘመን ተሻጋሪ ነው በቃ እኛ እኮ ያኔ አለች ደሬ በእናትህ ላስቸግር ወይኔ በላቸውን በጣም ነው ወይኔ በላቸው ያው አንተ ስትለኝ እኮ ዮናስ ወይኔ በላቸው ደግሞ አለ እንጂ በርበሬ ነው አሁን ሳዳም ፊልም ላይ የሆነ ካራክተር አስተውም ሲሪየስ ነው እንጂ የሆነ ነገር ቢኖር ደግሞ የሆነ ነገር ከዛ ውስጥ ይወጣ ነበር። ምናልባት ከዚህ ፊልም ውስጥ የሚወጣ ነገር ሊኖር ይችላል አላውቅም። እንግዲህ እንዴት አድርገው መዘው እንደሚያወጡት አላውቅም። የሚገርሙ ልጆች ነው። እዚህ ሲሪየስ ነኝ ግን ከዛ ከሲሪየስ ውስጥ ደግሞ እነሱ ምን እንደሚያደርጉት አላውቅም። የሚገጣጥሙ ልጆች አሉ ቲክቶክ ላይ ገጣጥሙ በቃ ሐላል ነው የሚለኝ እንግዲህ ይሄ ዘመንና ይሄው በመጨረሻ እንግዲህ ዛሬ ተጋብዘዋል እነሱ ጋብዟቸዋል። እሺ እንግዱ ይሰኛል። አዲስ ፊልም ነው ለየት ያለ እንግዲህ ፊታችን ሰኞ በዓለም ሲኒማ ይመረቃል። ደሬ የሚሰራበት ፊልም ነው። ሌሎች በጣም ተወዳጅ ተዋናዮችም አሉበት። ሳዳም እንግዲህ ጥሩ አድርገው በፕሮዲዩስ አድርገውታል ተውነውበታልም ራሱ። ስለዚህ ይሄንን ፊልም እኛም እናየዋለን። ደሬ በጣም ነው የምናመሰግነው። እንግዲህ በሻይ ሰዓት ቁም ነገር ተጫወትን፣ ተዝናናን፣ ሳቅን። በእውነት እንደዚህ አይነት ድባብ አይጥፋቦ በጣም ሌላ ለሚያስቅ አይጥፋላል። በጣም እናመሰግናለን። በአዲሱ ስራዎችን እናያለን ማለት ነው። ቅዳሜ ከሰዓት የሻይ ሰዓታችን ይሄን ይመስላል። አብረን እንቀጥላለን። አብራችሁን ቆዩ።